السلام عليكم ورحمة الله وبركاته. ከላይ እንደምታዩት ኮሜንቱ ረሱል ሰለላሁ ዐለይሂ ወሰለም ወላጆች ጀሃነም ለማድረግ የተደረገ ጥረት ነው። አንድ ጊዜ ሳዑዲ ላይ አንድ ፂሙን ያስረዘመ ጀለቢያውን ያሳጠረ ቁሞ ዳዕዋ ያደርጋል። በዚህ ሰዓት ሼህ መሐመድ ገዛሊ የሚባሉት ግብፃዊ ዓሊም ናቸው፣ ሼክ ናቸው። የዶክተር ዩሱፍ አልቀርዳይ ታላቅ ሼክ ናቸው። የዶክተር ዩሱፍ አልቀርዳይ ሼክ ናቸው እና ሳዑዲ መዲና ነበሩ እና እሳቸው ሲገቡ ሰውየው ዳዕዋ ያደርጋል። ቁሙ ምን እያለ ነው? የነቢ መሐመድ ሰለላሁ ዐለይሂ ወሰለም እናትና አባት የጀሃነም ናቸው እያለ ዳዕዋ ያደርጋል። ልክ እንደዚህ አሁን ኮሜንቱን እንደምታዩት ማለት ነው። ከዛ ሲሰሙት ወላሂ ውሸትህ አሉት። የጀሃነም ሰዎች አይደሉም የጀነት ናቸው አሉት። ደሊል አምጣ አላቸው። የሐዲስ ደሊል አለኝ አሉት። የሐዲስ ደሊል አለ? አዎ ንገረን አላቸው። ስላቸው ሼህ መሐመድ ገዛሊ ምን አሉት? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ፣ እኛ የሰው ልጅ ረሱል መልክተኛ ሳንልክ አስተማሪ ሳንልክ ቀጥተኛውን መንገድ የሚያሳይ አካል ሳንልክ የምቀጣ ጌታ አይደለሁም፣ ፍትሃዊ ነኝ። ትክክለኛው መንገድ ባልደረሰው አካል ላይ ፍትሃዊ ያልሆነ ጉዳይን መፈጸም አይደለሁም የሚል አያ ነው ይሄ ቁርአን። የነብዩ ሰለላሁ ዐለይሂ ወሰለም ወላጆች ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት ወደ አኺራ የተሻገሩ ወላጆች ናቸው። አላህ ደግሞ ምን ይላል? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ፣ ሩሱል ነብይን ሳልክ ሩሱልን ሳልክ ማንንም አካል አልቀጣም ብሏል። ከዛ ይሄን አያ ሲጠቅሱለት ይሄ እኮ ቁርአን ነው አላቸው። ታዲያ ቁርአን ይሄ ቁርአን እያለ አንተ የሐዲስ እያመጣህ ይህን ሐዲስ ቁርአን ይቀደማል። ስለዚህ ቁርአን ታስቀድማለህ፣ ቀጥሎ ወደ ሐዲስ ትመጣለህ እንጂ ቁርአን ይህን እያለ ضعيف ይሁን ሰሒህ ይሁን ምን ይሁን ደረጃውን ባለየበትና ባላረጋገጥክበት ቁርአን እያለ ለምን ይህን ትላለህ? ሁለተኛ ይህን ዳዕዋ ማድረግ አሁን የጀሃነም ናቸው በማለትህ እና ዳዕዋ ስታደርግ እኛ ምንድን ነው የምንጠቀሙ? ምን እንድንረዳ ፈልገህ ነው? እኛ ምን ተጠቃሚ ነን ከዚህ ላይ? የሚጠቅመንን የሚያስፈልገንን አሁን የቸገረንን አሁን የጎደለንን ዳዕዋ ብታደርግን አይሻልም? እነሱን ጀሃነም አስገብተን ትጠቀማለህ። ሁለተኛ ስለምን ይጠቅመናል አሉ እና አንዳንድ ከወደ ሳዑዲ አንዳንድ ነገር ተሞልተው የሚመጡ ወንድሞች እነ ፉላን እንደው ወላሂ መዳፈር ብታቆሙ ባትዳፈሩ፣ ታላቁ ነብይ ወላጆች ድረስ ባትሄዱ ለማለት ፈልጌ ነው። ስላዳመጣችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።